ፓወር ውስጥ እንገባለን። ከዛ ስዊች ዩዘር ስንለው ኒው ዩዘር የሚላለ እሱን መግባት እንችላለን። ክሬት ኒው ዩዘር። ከዛ በኋላ ጀስት አግሪመንቶች አሉ። እንደተለመደው አግሪመንቱን አክሴፕት እንላለን። ከዛ በኋላ ኔክስት እንለዋለን። ዛሬውን ልናይ የፈለግነው አካውንት ክሬት ማድረግ ስለሆነ ክሬት አን አካውንት እንለዋለን። ስለዚህ እዚህ ጋር ካንትሪ፣ ሪጅን፣ ላንጉጅ፣ ዴት ኦፍ በርዝ ይመጣልናል። እንግዲህ ዩናይትድ ስቴትስ እንለዋለን። ላንጉጁን እንግሊሽ እንላለን። ዴት ኦፍ በርዙን ደግሞ ከቻለን ትክክለኛውን ብንሞላ የተሻለ ነው። ደን ስንጨርስ ኔክስት ማለት ነው። እዚህ ጋር እንግዲህ ኢሜይላችንን እናስገባለን ማለት ነው። ኢሜይላችንን ካስገባን በኋላ ባርቱ ደን እንላለን። እዚህ ጋር ፓስወርድ እናስገባለን። ፓስወርዱ የኢሜይላችን ሳይሆን ለዚሁ አዲስ ፓስወርድ ራሳችን ክሬት አድርገን ማንረሳውን ኢሜይል መጻፍ ይኖርብናል ማለት ነው። ደን ላይ ጋር የጻፍነውን እዚህም ጋር ደግሞ ራሱን ደግመን መጻፍ ይኖርብናል ማለት ነው። ደን ኔክስት ማለት ነው። እንግዲህ አቫተር የፈለግነውን እንመርጣለን ማለት ነው። እዚህ ጋር ስሞች አሉ። የፈለግነውን ስም መምረጥ እንችላለን። ብዙ ጊዜ ተይዟል ስለሚል ደስ ያለን እናረጋለን። ኔክስት ማለት ነው። እዚህ ጋር እንግዲህ ፕራይቬሲ ሴኩሪቲ ያለው ማንበብ ይቻላል። ካሉ ኔክስት እንላለን። እሱንም ኔክስት እንላለን። ይሄንንም ኔክስት፣ ይሄንን አግሪመንቱን ኔክስት ማለት እንችላለን። እንግዲህ አካውንታችንን ሰክሰስፉሊ ክሬት አድርገናል ማለት ነው።